የምታገቧቸው ሰዎች ሴቶችም ሆነ ወንዶች በክርስቶስ ያጌጡ ያሸበረቁ መሆናቸውን አስቡ። ወርቅ ግዛልኝ ከምትሉት መጀመሪያ ሃይማኖቱን መርምሩ፣ ጠይቁ፣ እሱን ወቁ በደንብ። የክርስቶስን ገላ እንደምታቅፉ ነው ማመን ያለባችሁ። መጀመሪያ ሚስቶቻችሁን የምትጠሉ ሰዎች የክርስቶስን ገላ እንደናቃችሁ እንደጠላችሁ ማሰብ አለባችሁ። ባሎቻችሁን የምትዋሹ የምትሰርቁ ሰዎች ክርስቶስን እንደሰረቃችሁት እንደዋሻችሁት ነው ማሰብ ያለባችሁ። ምክንያቱም እሱ ለእናንተ የተሰጠ ክርስቶስ ነው። ምክንያቱም እሷ ለአንተ የተሰጠች ቤተክርስቲያን ናት። ምክንያቱም ክርስቶስ እንደ ባል ቤተክርስቲያን ደግሞ እንደ ሚስት ሆና ተሰብካ በመጽሐፍ ቅዱስ አይተናታል። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ላይ እንዳስተማረን ክርስቶስ እንደምን ንገሩኝ፣ እንደምን እንደ ባል፣ ቤተክርስቲያን እንደምን እንደ ሚስት ነው የተሰበከችው። ሚስቱን የሚጠላ ወንድ ካለ ቤተክርስቲያንን ንቋል፣ ረግጧል። ባሏን የምትጠላ ሴት ካለች ክርስቶስን ጠልታለች፣ ንቃለች። ባሏን የምትጸየፍ ባሏን የምትዋሽ ከሆነ ማለት ነው። ስለዚህ እናንተ እኮ የክርስቶስን አካል ሆናችኋል። የራሳችሁ እንኳን በዋጋ ተገዝታችኋል። የእናንተ የራሳችሁ አይደላችሁም እንደተባለው ዋጋ የተከፈለበት ገላ ነው። በእውነት ሚስቶቻችሁ ከሌላ ወንድ ጋር ብታዩቸው የምትቀኑባቸው የምትቆጧቸው እኮ የእናንተ ስለሆኑ ነው አይደል እንዴ? ባሎቻችሁንም ልክ እንደዚህ የእናንተ አካል ስለሆኑ ነው አይደል እንዴ? ክርስቶስ እኮ ስለ እናንተ ይቀናል። አካላችሁን ለሌላ አሳልፋችሁ ብትሰጡበት ይቀናል፣ ይቆጣል። ባል በሚስቱ እንደሚቀና ይቀናል። ሚስት በባሏ እንደምትቀና እንደምትቆጣ እንደምታዝን ክርስቶስም በቤተ ክርስቲያን ወይም ደግሞ በእኛ ለአሕዛብ ሰውነታችንን አሳልፈን ብንሰጥ ይቆጣል። ስለዚህ ወገኖቼ መኪና በውሃ ሳይሆን በነዳጅ ነው አይደል የሚነዳው አይደል? እንደዚያ ነው። ክርስቲያንም የሚጋባው ከምን ጋር ነው? ሁሉን በሚገባው መንገድ አድርጉት። ውሃና ነዳጅ ሁለቱም ፈሳሽ ነው ብላችሁ በነዳጁ ቦታ ውሃ ብታደርጉበት መኪናውም ይቆማል፣ አገልግሎታችሁም ይቋረጣል አይደል? የሚመሳሰል ነገር ሁሉ ሰው ነው ብላችሁ እንደዚህ አይነት ነገር የለም። ከሚስማማችሁና ከተፈቀደላችሁ ጋር ነው ማድረግ ያለባችሁ። ሁሉንም ነገር በሚገባና በስርዓት አድርጉት። ለሁሉም ነገር ደግሞ በሃይማኖት አይን አይታችሁት ካልጸደቃችሁበት ምንም አይጠቅማችሁም። እግዚአብሔር ይስጥልኝ። እሺ፣ ለመምህራችን ቃለ ሕይወትን ያሰማልን። ጥያቄው ምን ችግር አለው ነው የሚለው። ችግር አለው፣ በበቂ ሁኔታ ማብራሪያው